የስልጁ አሰራር ከዚህ በኋላ ሽሮ ብቻዋን አትበላም፣ ከስልጁ ጋር ነው። በናፍቆት የምትበሉትን የስልጁ አሰራር ዛሬ አሳያችኋለሁ። ወደ ስራው እንሂድ። የሚያስፈልጉ ግብአቶች የባቄላ ዱቄት፣ የሱፍ ጁስ፣ ባለፈው አይተናል እንዴት እንደሚሰራ የሱፍ ጁስ፣ ታጥቦ የደረቀና የተፈጨ ሰናፍጭ፣ ነጭ ሽንኩርትና ዝንጅብል፣ የጤና አዳም ፍሬ እርጥቡ፣ ጨው። እንዴት እንደምናዘጋጀው እንይ። የሱፉን ጁስ ሳህን ውስጥ እንጨምራለን። በመቀጠልም ዱቄቱን ሳህን ውስጥ እያደረግን እንበጠብጠዋለን። በደንብ እናዋህደዋለን። ተወሰነ የሱፍ ጁስ ብረት ድስት ውስጥ ጨምረን እናፈላዋለን። የተበጠበጠውን የሱፍ ሊጥ ብረት ድስት ውስጥ ጨምረን ያለማቋረጥ እስኪበስልልን ድረስ ለረጅም ሰዓት በደንብ እናበስለዋለን። ወፈር ሲል በጣም ሲወፍር ሱፉን ጠብ እያደረጋችሁ ላላ አድርጋችሁ ማብሰል ነው። በከሰል ያደረኩት ተረጋግቶ እንዲበስልልኝ ስለፈለኩ ነው። ዘጋጀነው የስልጆ ገንፎ እስኪቀዘቅዝልን ድረስ ሰናፍጩን በንጹህ ውሃ እንበጠብጠዋለን። ውሃ የበጠበጥነውን ሰናፍጭ በጁስ መፍጫ እንመታዋለን። ምክንያቱም ሰናፍጩ ኃይሉ የሚወጣው በደንብ ሲመታ ስለሆነ። እንደምታዩት በጣም ነው የመታነው፣ በጣም ነው የሚሰነፍጠው። አሁን የባቄላው ገንፎ ዝግጁ ሆኖልናል፣ ቀዝቅዞልናል። ጨው እንጨምራለን። የፈጨነውን ሰናፍጭ እየጨመርን እናዋህደዋለን። ይኸውላችሁ ስታዩት እንደዚህ ስትገላልጡት በደንብ መብሰሉን የምታውቁት ከእቃው ጋራ አይላከክም። የመጨረሻው ሂደት እችን ጤና አዳም ውስጥ እንከታለን። ዝንጅብልና ነጭ ሽንኩርቷንም ወደ ውስጥ እንከታለን። አሁን የስልጁ አዘገጃጀት አልቆልናል። በደንብ አድርገን ሽፍን አድርገን ለ3 ቀን እናስቀምጠዋለን በደንብ እስኪበስልልን ድረስ። ከ2 ቀን በኋላ ስልጇችን ደርሶልናል። እንግዲህ ይሄንን ይመስላል። እንግዲህ ስልጇችን እንደምታዩት ነው። ከላይ ጠቆር ብሏል፣ ውስጡ ነጣ ብሎ እንደምታዩት መብካቱንም ያስታውቃል። አሁን በደንብ እናደበላልቀዋለን። ለማጣፈጫ እንዲሆን ነጭ ሽንኩርትና ዝንጅብል የተፈጨውን እጨምርበታለሁ። ሽሮ እንግዲህ ከዚህ በኋላ ጓደኛ አግኝታለች፣ ብቻዋን አትበላም። ይኸውላችሁ እንግዲህ ሽሮዬ በስልጆ ትቀመሳለች። በስመ አብ በጣም ቆንጆ ነው። ስሩና ቅመሱት። ጠቅማችኋል ብዬ ነው ይሄንን ነገር ያቀረብኩላችሁ። ከወደዳችሁት ላይክ፣ ሼር፣ ፎሎም አድርጉኝ። ማሚስ ኪችን